አዮአዲ ዮአዳን በፍቃዱ ድሪባ ዲባባ እንዴት ነሽ? ደህና ነሽ ወይ? እኔ አባትሽ በፍቃዱ ድሪባ እባላለሁ። እናትሽ አሜን ዘሪሁን አለች። አንቺ የምትገኙ በዚህን ሰዓት በእናትሽ ማህፀን ውስጥ ነው። 38ኛ ሳምንትሽን ኦልሞስት ለጨርሺ 3 ቀናት ነው። 39ኛው ሊገባ 3 ቀናት ነው የሚቀሩት። 38 ከ4 ነው ማለት ነው። እሱ እንድታቂ ነው። ሆፕፉሊ በቅርብ እቺ ምድር ትቀላቀያለሽ ብለን እናስባለን። በመጀመሪያ አይኔን ባይኔ ልታሳይኝ ቀናቶች እንዲቀሩ ስላደረግሽኝ እጅግ በጣም አድርጌ አመሰግናለሁ። በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። እስኪ ለዮአዳን ያለሽን ፊሊንግ ኢን ፐብሊክ ላይ የምናስቀምጠው ፋይል ሊሆን ይችላልና ፐብሊክ ዶክመንት ሊሆን ይችላል ዮአዳንና if you want to say something ዮአድዬ እኔ ፍቅር በጣም እውነት በህይወቴ ስለመጣሽ በጣም ደስተኛ ነኝ። you are my blessing። በቃ ጥንካሬ ነሽ። አንቺን ሳስብሽ በጣም ነው የምደሰተው። በመፈጠርሽ በጣም ደስተኛ ነኝ። ከዛ በፊት ያው አይኔን ባይኔ ለማሳየት የማመስገን ፕሮግራም መጨረሻ ላይ ያደርገዋለሁ ብዬ ነበር፣ ግን አንተም ሰፖርት አድርገህ እንደ ጥሩ አባት አጠገቤ ስላለ ስለነበርክ ስለ ሁሉም ነገር thank you for treating me and ዮአዳን with all your energy your emotion በሁሉም ነገር ስላለ እግዚአብሔር ይባርክህ። አሜን። በጣም ነው የምናመሰግነው እና ዮአዲ ወደ አዎ፣ ግን ያው ምስጋና ያው ተቀበያለሽ እና ዮአዲ ምን እንደምልሽ አላውቅም። በጣም የተወደድሽ አንቺ ውድ ፕሪሺየስ የሆንሽ ልጅ ነሽ። ስምሽ ራሱ ዮአዳን ማለት እግዚአብሔር ደስታ ሆኖ ከደስታም በላይ በእንግሊዝኛ ዲላይትድ የሚለውን ነው የሚያመለክተውና I don't know words can't express you አንቺን ለመግለጽ በጣም ያቅተኛል እና በጣም ነው የምወድሽ። በዚች ምድር ላይ ስትመጪ ሁሉም ነገር መልካም እንዲሆንልሽ እመኛለሁኝ። ሁሉም ዘመንሽ ሁሉ የተባረከ እንዲሆን እመኛለሁ። በእያንዳንዱ አካሄድሽ ላይ በጣም የሚወዱሽ እናትና አባት እንዳሉሽ እንድታቂና እንድታስቢ፣ ምንም በማንኛውም ሁኔታ ብትሆኚ ልታወራቸው እገዛ ልጠይቂያቸው ምትቺ ወላጆች እንዳሉሽ፣ ደግሞ የተሻለ ሰው እንድትሆኚ የምንተጋ ስላንቺ የምንኖር ወላጆች እንዳሉሽ እንድታቂ ይፈልጋለሁ። ከሁሉም በላይ እግዚአብሔር በጣም እንደሚወድሽ እንደሚያስብልሽ፣ በማንኛውም ሰዓት ከኛም ቀድሞ ሊገኝልሽ የሚችል ፈጣሪ እንዳለ እንድታቂ ይፈልጋለሁ። በዚህ ምድር ላይ ስትመጪ በጣም የምመኝልሽ ነገር ደስተኛ እንድትሆኚ ነው። ከምንም ነገር በላይ ዘመንሽ ሙሉ እንደ ስምሽ የእግዚአብሔር ደስታ ባንቺ ላይ ሙሉ የሆነ እንዲሆንልሽ ነው የምመኘው። ሁሉም ነገር ተሳክቶልሽ፣ ሁሉም ነገር በቃ እንደ ልብሽ እንደ ፈጣሪ ሀሳብ እንዲሆንልሽ በጣም ነው የምመኘው። አንተም እንግዲህ ምኞትን መግለጽ ትችላለህ። እሺ ዮአዳን ቱ ቢ ኦነስት ያ ብዙ ሰዎችም ዮአዳን ብቻ ሳትሆን ብዙ ሰዎችም እንዲያውቁልኝ የምፈልገው ነገር የምርም ነው። ድሮ እናቶች አባቶች ልጅ የእግዚአብሔር ስጦታ ነው የሚሉት ነገር፣ ልጅ ብለሲንግ ነው የሚሉት ነገር የምርም ነውና ዮአዳን ለኛ ገና ሳትመጪ በጣም ብዙ ብለሲንግ ወደ ቤታችን ወደ ህይወታችን ይዘሽ የመጣሽ የመጀመሪያ ልጃችን ነሽ። እጅግ በጣም አድርገን እንወድሻለን። you know we already stopped like buying something for ourselves, like we are more committed to like I don't know እንዴት እንደምገልጸውና ምንም ነገር አሁን ድሮ ሳይ በቃ ልጄ ምናምን የሚለው ፊሊንግን በጣም ነው የሚመጣብኝ ገና ካሁኑና ግን ደግሞ ልክ ለልጄ ብዬ ለልጄ ምናምን በማስብበት ሰዓት ደግሞ የሚመጡት እኔ ደግሞ ያላሰብኳቸው በረከቶች ደግሞ ወደ ህይወቴ ይበልጥ ይመጣሉና so you know እንደዚህ አይነት ሪሌሽን ነው ያለው። አንቺ እግዚአብሔር የሚሰጥሽን ስጦታ እግዚአብሔር የሚሰጥሽን አደራ
ለማሟላት ኮሚትድ በምትሆኝበት ልክ ደግሞ እግዚአብሔር ላንቺ ያለውን አባትነት ይበልጥ በቅርበት ያሳይሻል። ታማኝነቱን ያሳያል። መጀመሪያ ለእግዚአብሔር መታመን ነው ባይዞ የልጆች ወላጅ ለልጅ የሚያሳየው ኮሚትመንት። ይሄንን ማንም ነግሮን ይዋዲ ገና አድገሽ ምናምን ሳይሆን ገና ኔቸር እንደዛ አይነት ሌሰን ትሰጣለች በተፈጥሮ ማለት ነው። አንቺ ውስጥ ማየውን ነገር አለ። እናትነትን ተፈጥሮ ነች የምትሰጠው። ሳይረገዝ ሳይወለድ ዝም ብሎ እንደሚባለው ሳይሆን ግን የምር የሚሆን ነገር ነውና በዛ እጅግ በጣም እግዚአብሔር ስለባረከን በጣም አድርገን እግዚአብሔር እናመሰግናለን። በጣም እንወድሻለን። በጣም ፓወርፉል የሆነች ጀግና የሆነች ማድረግ የምትፈልገውን ነገር ማድረግ የምትችል አቅም ያላት ጠንካራ ምንም እንኳን ነው ማህበረሰብ ውስጥ ያለው ብዙ ቻሌንጆች አሉ ሴት ልጅ ግን እሱን ሁሉ በጣጥሳ የምትሄድ ዓለም ላይ አሉ ከሚባሉ ሰዎች ተርታ ልትጠራ የምትችል ልጅ አድርጌ ልጅ ማሳደግ እፈልጋለሁ። እንደዛ አድርጌሽ ነው ላሳድግሽ የምፈልገው። በዛ በነገር ሁሉ እግዚአብሔር እንዲረዳኝ እግዚአብሔርን ደግሞ ለምናለሁ። በጣም ወድሻለሁ። በጣም ውድድድ ነው ማደርግሽ። እስክትመጪ የምር ኤክሳይትመንቱ ሊገለን ነው። በጣም ቀላል አይደለም። አንዳንዴ ይሄኛው ፊሊንግ መውደድ የሚለው ቃል ራሱ አይገልጽም። ውድድድ ምናምን አሁን አይ ዶንት ኖ በምን አይነት ወርድ ራሱ እንደሚገለጽ ማለት ነውና ኮኔክሽንሽ የእውነት ኮኔክሽን ነው። ላይክ ሳናይሽ ሳናውቅ የሆነ በቃ እንዳለሽ እናውቃለን ኦፍ ኮርስ ግን ሳናይሽ ምናምን በጣም አንቺ እኛ ላይ ኤግዚስት አድርገሻል። ኤግዚስት የምታደርጊ ሰው ነሽና ቴንክ ዩ እንደዛ እንዲሰማን ስላደረግሽ።